አረ ቤተሰብ የሰሞኑ ግርግር እንዴት ነው? እኔ ግልጽ የሆነልኝ ነገር የለም ማለት ነው። ኢክራም ለፈኪ መልስ ሰጥታለች። ኢሳም ምን እንደሚያደርግና ሀሳቡ ምን እንደሆነ ሊገባኝ አልቻለም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንደውም ክርስቲያን ወገኖች ሰላም ሰላም ብያለሁኝ። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን፣ መተሳሰብን ሀገራችንን ሰላም ወላሂ ያደርግልን። ቪዲዮ ከለቀቁ ቆየት ብያለሁ። ያው በአንዳንድ ነገሮች ቢዚ ሁኛለሁ። ዛሬ ግን የንግስቷ ወይም የዳይመንዷ የፈኪ ነገር አሳስቦኝ ነው ከች አልኩት ማለት ነው። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንደውም ነባር ቤተሰቦች ለምትሰጡኝ አስተያየት ላይክ፣ ሼር ለምታደርጉልኝ ከልብ አመሰግናለሁኝ። ዛሬ ፈኪ ትናንትና እንዳየነው ፈኪ ኢክራም መልስ ሰጥታ ነበረ። ኢክራም ደግሞ ዛሬ ለፈኪ መልስ ሰጥታለች። በዚህ መካከል ውዝግብ እየገባብን እኛ የማዳም ቅመሞች የማያሳስበን ነገር የለም ማለት ነው። ሁላችንም ሀሳብ አስተያየታችሁን በኮሜንት ላይ ፈኪ ወይም ንግስቷ ከአህሙ ጋር እና ከአህሙ ጋር ብቻ እንድትመጣ ወይም ቪዲዮ እንድትሰራ ነው የምፈልገው። እዚህ ጋር በመካከል ኢሳም ገብቶ ብዙዎቻችንን አደናግሮናል ማለት ነው። እሱና ኢክራም ደግሞ የተለያዩበት ምክንያት ፈኪ ናት እየተባለ አንዳንድ ኮሜንታተሮች እያሉ ነው። ፈኪ ከአህሙ ውጭ ማንም ስትናገር አቤት ስትሞላቀቅ ሲያምርባት ማለት ነው። ፈኪ አለባበሷ፣ አነጋገሯ፣ አካሄዷ የሚያምረው ከማን ጋር ነው? ከአህሙና ከአህሙ ጋር ብቻ እስከሆነ ድረስ እኛ የማዳም ቅመሞች የፈኪ አድናቂዎች ማለት ነው ዛሬም ነገም ከነገም ወዳ እንድትመጣ የምንፈልገው እንድናያት የምንፈልገው ከአህሙ ጋር ብቻ ነው። እኛ ከኢሳምም ጋር ሆነ ከማንም ጋር እንድትመጣ አንፈልግም ማለት ነው። በቀደም ያው እንደ ፕራንክ መስሎ ነበር። አሁን ግን ብዙዎቻቸው እየተቀባበሉት ይገኛሉ። ኢክራምም እኔና ኢሳም አንድ ላይ ቪዲዮ እንሰራ ነበረ። አንድ ላይ ብዙ ነገሮችን አሳልፈናል። አሁን ግን በቻናሌ በራሴ ቻናል መጣ ብላ አዲስ ቻናል ከፍታ መታለች ማለት ነው። ኢክራም የተወለደችበትን ሀገር ሳይቀር ሁሉ የህይወት ስትሪዋን ሁሉ ተናግራለች። ያለችበትን ብዙዎቻችሁ ኮሜንታተሮች ላይ ኢሳም እና ኢክራም በምንድን ነው የተለያዩት? እኔና እሱ አንድ ላይ እንድንሆን ወይም አብረን እንድንኖር በባልና በሚስት ሆነን በኒካስ እንድኖር ብዙ ሰው ይፈልጋል። ያንን ግን እኔ ለራሱ ብዙ ነገሮችን ጥሪ ያለሁ ብዙ ነገሮችን ጥያቄ አቅርቤ ያለሁኝ። እንደዛም ሆኖ ግን ቤተሰቦቼ አልፈለጉም፣ ቤተሰቦቼ ይሄን ነገር አልወደዱልኝም ስትል ነው በራሷ ቻናል ላይ ለራሱ እየለቀቀችው ማለት ነው። ኢክራም ትክክል ናት እዚህ ላይ ለቤተሰቦቿ ያላት ክብርና ቤተሰቦቼ ያልፈለጉትን ወይም ቤተሰቦቼ ያልወደዱት ትዳር ውስጥ አልገባም ነው የእሱ አስተሳሰብ፣ ይገባኛል። ቢሆንም ግን በዚህ መካከል ፈኪ ኢክራምና ኢሳቅ እንኳን ተለያዩልኝ፣ እኔ ሀሳቤ ተሳካ። ለምን በፊት ጀምሬ እወደው ነበር አፈቅረው ነበረ ኢሳምን ብላለች። ዳይመንዷ ወይም ንግስቷ ማለት ነው ፈኪ። ኢሳም ላንቺ የሚሆን አይደለም ወይም ላንቺ የሚመጥንሽ አይደለም። አንቺ ግርማ ሞገስሽም ሁሉ ነገርሽም ከአህሙ ጋር ብቻ ስለሆነ ከአህሙ ጋር ነው ሁልጊዜም እንድትመጪና ከአህሙ ጋር ቪዲዮ እንድትለቂ የምንፈልገው። እስኪ ኮሜንታተሮች ወይም የቻናል ተከታታዮች ማለት ነው ሀሳብ አስተያየታችሁን በኮሜንት አሳውቅኝ። ፈኪ ከማን ጋር ነው የሚያምርባት? ፈኪ የሚያምርባት በቃ ሁሉ ነገሩ የሚያምርባት ከአህሙ ጋር ብቻ ነው፣ እንደኔ ማለት ነው። አህሙ ያኔ ይናድዳል። አሁን በቀደም በለቀቁት ቪዲዮ በጣም እሷ አነጋገሯን ሁሉ ቀየራ ነው። በቃ እኔ አንተን የምወድክ በወንድምነት ነው እንጂ በሌላ ነገር አስብህም አላቅም ስትለው እሱ በዛን ሰዓት በጣም ነው የተናደደው። ትክክል። ለምን እሱ መጀመሪያም ሲቀርባት በፊት እንደተለያዩ ሲቀርባት ሁለተኛ መጎዳትንና ሁለተኛ ማዘንን አልፈልግም ብሎ ነው አህመድ ማለት ነው። ለምን ካሁን በኋላ እንድትለይኝ አልፈልግም፣ መለየትም አልፈልግም፣ እንድትለይኝም አልፈልግም። አብረን መቀጠል ካለብን እስከ ዘላቂ ህይወት አብረን እንድንቀጥል እንጂ ካሁን በኋላ እንደዚህ ነው እያልሽ አንተን እንደ ወንድም ነው የማይህ እያልሽ ቪዲዮ እንድትሰሪ ወይም ተከታዮቻችንን እንድታስቀይሚ አልፈልግም እያለ ነበር አህሙ ማለት ነው። ልክ ነው፣ እንደኔ ልክ ነው። እኛም ለራሱ እንደዛ ብላ ስትል ፈኪ
እኔ በበኩሌ እንደ አንድ ተመልካች እንደ አንድ ዩቲዩበር ከፍቶኛል። የከፋብኝ ምክንያት ለምን እኔ የምፈልገው ከአህሙ ጋር ብቻ መምጣት እንዳለባት ከአህሙ ጋር እንድትቀጥል ከአህሙ ጋር ትልቅ ደረጃ ደርሰው እንዳያቸው እስከሆነ ድረስ በጣም ከአህሙ ጋር እንድትመጣ። ግን ወንድም ኢሳም ደግሞ ያለውን ነገር እሱ ግልጽ ቢያደርግልን እሱ ለራሱ መልስ ሰጥቷል በቻናሉ። ግን መጥቶ በስነ ስርዓቱ እኔ ከፈኪ ጋር ወይም ከኢክራም ጋር ነው መቀጠል የሚፈልገው ብሎ ቢናገር እስከ ዛሬ አሁን እነሱ ኢክራምና ኢሳም ብዙ አመታቶችን አብረው ቪዲዮ ሰርተዋል። ብዙ አመታቶችን ቪዲዮ ሰርተዋል አብረው። ለምን እኛ ለራሱ አብረው እንደሚጣመሩና አብረው እንደሚኖሩ ነበር እኔ እህት ኢክራምና ኢሳምን የማስበው ማለት ነው። እሷ ግን ያው ቤተሰቦቿ እንዳልፈቀዱላትና ቤተሰቦቿ እንደማይወዱት ተናግራለች። ቢሆንም ግን እህት ኢክራም ማለት ነው ከይቅርታ ጋር ፈኪን ባትናገሪያት፣ ፈኪን ባትተቻት፣ ፈኪ የአህሙ ብቻ ናት። አንቺ የራስሽን ኢሳምን ለራስሽ ማድረግ ትችያለሽ። ቤተሰቦችሽን ያሳመነሽ ቤተሰቦች ያልወደዱት ነው። አንቺ ከወደድሽውና አንቺ ፍቅር ካለብሽ የራስሽ ወይም የግልሽ ማድረግ ትችያለሽ። ፈኪን ግን አትናገሩብን። እኛ ፈኪን እንድናገሩብን አንፈልግም ማለት ነው። ፈኪ የአህሙና የአህሙ ብቻ እስከሆነች ድረስ ከማንም ጋር መጣች ማንኛውም ሰው እኮ ከብዙ ሰው ጋር ይሰራል። ፈኪ ብቻ አይደለችም ከብዙ ሰው ጋር የምትሰራው። ማንም ብዙዎቻቸው ዩቲዩበሮች ከብዙ ሰው ጋር ነው የሚመጡት፣ ከአንድ ሰው አይደለም። ለምን ይሄ የስራው ባህሪ እስከሆነ ድረስ እንጂ ፈኪ ኢሳምን አትፈልገውም። የአህሙ ብቻ ናት እሷ፣ ማንንም አትፈልግም። አንቺ ደግሞ የራስሽን ማድረግ ትችያለሽ፣ ኢሳምን ማለት ነው የግልሽ ማድረግ ትችያለሽ። ስለዚህ እኛ የማዳም ቅመሞች ማለት ነው ፈኪን የሚናገርብን እና ፈኪን ዝቅ የሚያደርግብን አንፈልግም። ፈኪ በአዲስ ቻናሏ ከች እንዳለች ሁላችንም እናውቀዋለን። ቻናሏን የፈኪን ላይክ ሼር እያደረግን ማበረታታት ግድ ይለናል። ፈኪን ማለት ነው ሁላችንም ላይክ ሼር እያደረግን እናበረታታታለን። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን፣ መተሳሰብን ሰላማችን በያለንበት ይብዛልን። ግን ፈኪ ከአህሙ ጋር በሰላም በፍቅር በቃ በአዲስ ነገር እንደምትመጡ ባለሙሉ ተስፋ ነኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። በያለንበት ሰላማችን ይብዛልን። ላይክ ሼር አድርጉልኝ የማዳም ቅመሞች፣ ስወዳችሁ ስከረበትላችሁ ማለት ነው። ላይክ ሼር እያደረጋችሁ አበረታቱ። በቃ መፈመስ ነገር የለም። መፈመስ የምትባለው ቋንቋዋ ለራሱ ስለምትናፍቀኝ ነው። ላይክ ሼር አድርጉልኝ፣ አበረታቱኝ። በያልንበት ሰላማችን ይብዛልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።